ልጆች እድገት በጣም ጠቃሚ ከሆኑ ነገር ግን ወላጆች ልብ ከማይሉት ነገሮች አንዱ ተሚታይም ይባላል። ተሚታይም ማለት ልጆችን በሆድ ማስተኛት ነው። ዛሬ ስለ ተሚታይም ጠቀሜታ፣ መቼ መጀመር አለበት፣ መቼስ መቆም አለበት፣ ልጆች ደግሞ በጣም ወደውት በዚህ በተሚታይም ወይም ሆድ በሚተኙበት ሰዓት ወላጆች ማድረግ ስላለባቸው ነገሮች ነግራቸዋል። ሰላም ወላጆች፣ ዶክተር ኤርሚያስ አበባው ነኝ። ተሚታይም እንግዲህ ልጆች ንቁ በሆኑበት ሰዓት የወላጆች የቅርብ ክትትል በታከለበት መንገድ ልጆችን በሆድ ማስተኛት ነው። ይህ ለልጆች ዘርፈ ብዙ የሆነ ጠቀሜታን ይሰጣል። አንደኛው እንግዲህ የልጆች የጭንቅላት መጠፍጠፍን ይከላከላል። ብዙ ጊዜ ልጆች በአንድ ሳይድ ወይም በጀርባቸው በሚተኙበት ሰዓት በጊዜ ሂደት ጭንቅላት ላይ በሚፈጠረው ጫና የተነሳ ጭንቅላታቸው ሊጠፈጠፍ ይችላል። ያንን ነገር ለማስቀረት በሆዳቸው ማስተኛት ወይም ተሚታይም በጣም አስፈላጊ ነው። ሌላው ተሚታይም ለልጆች የሰውነት የጡንቻ እድገት በጣም አስፈላጊ ነው። የትከሻ አካባቢ ያሉ፣ እጅ አካባቢ ያሉ ጡንቻዎች እንዲሁም አንገት አካባቢ ያሉ ጡንቻዎች እንዲዳብሩ ይህ ተሚታይም ያግዛል። ይህ ደግሞ መሆኑ ልጆች በጊዜ ሂደት ጭንቅላቻቸው እንዲደግፉ፣ ዳዴ እንዲሉ፣ በራሳቸው መቀመጥ እንዲችሉ እንዲሁም ደግሞ ቆሞ መሄድ እንዲችሉ በጣም ያግዛል። ይህ ሌላው የተሚታይም ጠቀሜታ ነው። ሌላው ተሚታይም ለልጆች የእይታን የመነካካት እንዲሁም ደግሞ የመስማት ክህሎትን እንዲዳብር ያግዛል። ስለዚህ ልጆች በሚተኙበት ሰዓት የተለያዩ መጫወቻዎችን በመስጠት እንዲሁም የሚያዩትን ነገር በማዘጋጀት ይህን ክህሎታቸው በጊዜ ሂደት እንዲዳብር ያደርጋል። ይህ ብቻ አይደለም ጠቀሜታው፣ የፊተኛው የጭንቅላታቸው ስርዓት እንዲዳብርም ይረዳል። ይህ ደግሞ የሚያያዘው ልጆች ከተሚታይም በኋላ ቶሎ ዳዴ ማለት እንዲችሉ፣ ዳዴ ማለት ሲችሉ ደግሞ የፊተኛው ጭንቅላታቸው የአንጎላቸው ክፍል ቶሎ እንዲዳብር እንዲሁም ደግሞ የግራና የቀኝ የጭንቅላታቸው ክፍል ተቀናጅቶ የሚሰራበትን ሂደት እንዲፋጠር ያግዛል። ተሚታይም ሌላው ከመፈጨት ወይም ከስርዓተ ልመት ጋር የተያያዙ ችግር ያለባቸው ህጻናት፣ ለምሳሌ ቶሎ ቶሎ የሚያቀረሻቸው፣ ጋዝ የሚበዛባቸው፣ ሆዳቸው የሚነፋ ህጻናት ሆዳቸው በምናስተኛበት ሰዓት ሆዳቸው ውስጥ ያለው ጋዝ ወይም አየር እንዲወጣ በማድረግ ለዚህ በጣም ያግዛል። ስለዚህ ወላጆች ለልጆች ተሚታይምን ማለማመድ ያለባቸው። ታዲያ ይህን ተሚታይም መቼ ነው ወላጆች መጀመር ያለባቸው?